ብልጥ ልጅ በሐኪሙ ፊት ያዘነ በመምሰል በሐሰት ማልቀስ ይጀምራል። ከዛም በአልጋው ላይ በጸጥታ ተኝቶ የነበረው አባቱም በፍጹም ጸጥታ በምላሱ ብቻ የማስታወሻ ወረቀቱን ለሐኪሙ ያሳየዋል። ማስታወሻው ላይም እኔ አሁንም በህይወት አለሁ የሚል ነበር። ልክ በዚህ ሰዓትም ሐኪሙ በጣም ይደነግጣል። ለጊዜው ምንም አልተናገረም ነበር። ልክ በዚህ ሰዓት ግን ይህ ተንኮለኛ ልጅ ከአልጋው አጠገብ በሚስጥር ተንበርክኮ በወለሉ ላይ ባሉት ህጋዊ ሰነዶች ላይ የአባቱን አውራ ጣት ተጠቅሞ ሙሉ አሻራውን ያስቀምጣል። ከዛም የጣት አሻራውንም በሙሉ በየአንዳንዱ ወረቀቶች ያስቀምጣል። ልክ በዚያ ቅጽበትም ይህ ሐኪም ለልጁ አንድ ሐሳብን ይሰጠዋል። ሬሳውን ለመሸኘት ወይም ደግሞ ለመገነዝ ጥቂት ወረቀቶች ቀርተውናል፣ እባክዎን እዚህ አባትህ ጋር ቆይ በማለት ይናገረዋል። ልክ በዚህ ሰዓትም ዶክተሩ ወደ ውጭ እንደሚወጣ ይነግረዋል። በዚህ ሰዓትም ወጣቱ ነገሮችን አንድ በአንድ ያዳምጠዋል እና ዶክተሩ ያለውን ነገርም አንድ በአንድ ይታዘዘዋል። በዚህም ሰዓት ዶክተሩም ወደ ውጭ ይወጣል። ልክ በዚህ ሰዓት ግን ይህ ወጣት በፍጥነት ስልኩን አውጥቶ ለፍቅረኛው ይደውልላታል። ልክ በደስታ ተሞልቶም ሊሊ አባቴ ሞቷል፣ በሰነዶቹ ሁሉ ላይም የጣት አሻራውን አስቀምጫለሁ፣ አሁን የእሱ ንብረት በሙሉ መሬቱና የባንክ ሂሳቡ ሁሉ ለእኔ ነው በማለት ይናገራታል። ሀብታም ልንሆን ነው፣ እንጋባለን፣ አንድ ወር ሙሉም የጫጉላ ሽርሽር እንሄዳለን በማለትም ለዚች ልጅ ያስተጋባላታል። አባቴ ትልቅ ሀብት ትቶልናል በማለት ይናገራታል። ነገር ግን ልጁ የማያውቀው ነገር ቢኖር በህይወት ያለው አባቱ ከጀርባ ሆኖ ሙሉ ውይይቱን በስልክ በሚስጥር እየቀረጸው እንደሆነ ነበር። ልጁ ከጀርባው እየተካሄደ እንዳለ ምንም የሚያውቀው ነገር አልነበረም ነበር። ለፍቅረኛው መፈከሩንም አሁንም ይቀጥላል። ከዚያም ክፍሉን ለቆ ለመውጣትም ያስባል። ልክ በዚህ ሰዓት ግን አባቱ መረጃዎችን አንድ በአንድ እየያዘ ነበር። ከዛም ይህ ልጅን ክፍሉን ለቆ ወደ ውጭ ይወጣል። ሐኪሙም ተመልሶ ወደ አባቱ በመምጣት ጌታዬ ምን እየተካሄደ ነው? እባክዎን ያስረዱኝ ሲል ይጠይቀዋል። አባቱም እፎይ ብሎ ዶክተር ይህ የማይረባ ልጄ ትናንት ማታ ሊገድለኝ ሞክሮ ነበር፣ በምግብ ውስጥ የሆነ ነገር ቀላቅሎብኝ ነበር በማለትም ይነግረዋል። ነገር ግን እንደ እድል ሆኖ ከሰራተኞቼ አንዱ ሴቲቱን ሰምቶ አጥስጠረጠረኝ በማለት ይናገረዋል። ክፍል 2 እንድሰራላችሁ ከፈለጋችሁ ኮሜንት ላይ እየገባችሁ 2 ቁጥርን ጻፉልኝ።